ሰላም እንዴት ናችሁ? በዛሬ ቪዲዮአችን ላይ ደግሞ የምናየው ስለ ኢምባላንስ ነው። ወይም ደግሞ ብዙዎቻችሁ ኮንሴፕት ታውቃላችሁ። ፌር ቫልዩ ጋፕ ወይም ደግሞ ኤፍቪጂ ብለን የምንጠራው ነው የምናየው ማለት ነው። ምንም አዲስ ኤክስትራ የሆነ ወይም ደግሞ የሚጨምርባችሁ አዲስ ነገር የለም። ብዙዎቻችሁ ወደ ፎሬክስ ትሬዲንግ ኢንትሮዲውስ ስትሆኑ የምታውቁት ኮንሴፕት ነው። ሞርሊ ደግሞ ጀማሪ ስንሆን ፌር ቫልዩ ጋፕን በመጠቀም ነው ኢንትሪ የምንገባው አይደለ? ፌር ቫልዩ ጋፕ ለእኛ ብዙም አዲስ አይሆንብንም። ስለዚህ ስለ ፌር ቫልዩ ጋፕ ባጭሩ ምናልባት ማታውቁ ልጆች ካላችሁ እናያለን። እንዴት ነው ሜቲጌትድ የሆነ ፌር ቫልዩ ጋፕ፣ አንሜቲጌትድ የሆነ ፌር ቫልዩ ጋፕ ሚሊዮን ነው ሞር ፎከስ የምናደርገው። ሜቲጌትድ ሲሆን ሚሊዮን፣ አንሜቲጌትድ ሲሆን ሚሊዮን የሚለውን እና እንዴት ነው ፌር ቫልዩ ጋፖችን የምንጠቀመው ከምን ጋር ግን የምንጠቀመው የሚለውን ነገር ነው የምናየው። ፌር ቫልዩ ጋፕ ማለት በሶስት ካንድሎች የሚፈጠር ነገር ነው። እነዛ ሶስት ካንድሎች ለእኛ ፌር ቫልዩ ጋፕ የምንፈልገውን ጋፕ ክሬት ያደርጉልናል። አሁን ለምሳሌ እዚህ ጋር ቡሊሽ ነው አፕትሬንድ ማርኬት ነው ብለን እንጠብቅ። ቡሊሽ ማርኬት ላይ እዚህ ጋር ምን ሆነ? ሶስት ካንድሎች ፕሪንት ሆነ አለ። ይህ ካንድል ቤሪሽ ሊሆንም ይችላል። በዚህ አጋጣሚ የግድ ቡሊሽ መሆን አለበት እያልኳችሁ አይደለም። ቤሪሽ መሆን ይችላል። ላይክ እንደዚህ መሆን ይችላል። ቤሪሽ አሁን ለምሳሌ ጥቁር ላድርግላችሁ ይችኛዋን። ከነዚህ ሶስት ካንድሎች አንዷ ጥቁር ብትሆን ቤሪሽ ብትሆን ኢትስ ኦኬ፣ ችግር የለውም። ሶስቱም ካንድል ቡሊሽ ይሆኑ ማለት አይደለም። ነገር ግን ሶስት ካንድሎች ላይ በመሀላቸው የሚፈጠር ጋፕ ነው። ጥቁር ብትሆን ኢትስ ኦኬ ለማለት ነው። በዚህኛው ካንድል ከመጀመሪያው ካንድል ሃይ ዊኩ ሃይ እና ከሶስተኛው ካንድል ሎው መሀል ላይ ያለው ጋፕ ነው ምንድነው ብለን የምንጠራው? እሱን ጋፕ ነው እኛ ምን ብለን የምንጠራው? ኢምባላንስ ነው ብለን የምንጠራው፣ ወይም ደግሞ ፌር ቫልዩ ጋፓችን ነው ብለን የምንጠራው እሱን ጋፕ ነው። ወይም ደግሞ በነዛ ሶስት ካንድሎች መሀል የተፈጠረውን ጋፕ ነው ኢምባላንስ የምንለው። ለምንድን ነው ይሄ ጋፕ የሚፈጠረው? ምናልባት ኒውሶች ላይ ምናምን ልታዩ ትችላላችሁ። ኤፍኦምሲ ወይም ደግሞ ኤንኤፍፒ ያለበት ቀን ነው ብለን ኮንሲደር እናደርግና በዛ ቀኖች ያው ማርኬቱ በጣም ትልቅ ፒፕሶችን ነው በካንድል ብቻ ሙቭ የሚያደርገው። ፐር ካንድል በጣም ብዙ የሆኑ ፒፕሶችን ነው ፕራይስ ሙቭ የሚያደርገው። 300 ፒፕስ፣ 200 ፒፕስ፣ 10 ፒፕስ፣ 20 ፒፕስ ሙቭ ሊያደርግ ይችላል። ያንን ሙቭ ሲያደርግ ማርኬቱ ምን ያደርጋል? ትልቅ የሆነ ካንድል ጋፕ ወይም ደግሞ ኢምባላንስ ፈጥሮልን ይሄዳል ማለት ነው። ፕራይስ ደግሞ ምን ማድረግ አለበት? ያንን ኢምባላንስ የግድ ባላንስ ማድረግ አለበት። ማርኬት ባላንስ እየሆነ እንዲቀጥል ማለት ነው። ዝም ብሎ ያንን ባላንስ ሳያደርግ አይቀጥልም። አሁን ለምሳሌ አፕትሬንድ ከሆነ የግድ ያ ባላንስ ፊል መደረግ አለበት። አፕትሬንድነቱን ለመቀጠል ከፈለገ ያለሱ አይቀጥልም እያልኳችሁ ሳይሆን መቀጠል ፊል ማድረግ አለበት እሱን ለመቀጠል። ይሄ ጋፕ አንዴ ክሬት ከተደረገ ማርኬቱ ኦልሬዲ ቡሊሽ ነው ካልን፣ ቡሊሽ እየሆነ እየመጣ ያለ ማርኬት ነው ካልን፣ እዚህ ጋር ጋፕ ከፈጠረ እዚህ ወደ ጋፑ ሲመለስ ምን እናደርጋለን? ትሬድ ይዘን ቡሊሽነቱን ፑሽ እንዲያደርግልን ኤክስፔክት እናደርጋለን ማለት ነው። ኢምባላንስ ለኤንትሪ የምንጠቀመው ነገር ነው። ብዙ ጊዜ የሚፈጠረውን ደግሞ በኒውሶች ከኒውሶችን በፊት ደግሞ አንዳንድ ካንድሎች ዝም ብሎ እንዲሁ ፕራይስ በደንብ ስትሮንግሊ ፑሽ ሊያደርግ ይችላል። በዛ ሪዝኖች ኢምባላንሶች ይፈጠራሉ። ቤሪሽም ሲሆን ሴም ኮንሴፕት ነው፣ ምንም አዲስ ነገር የለውም። ቤሪሽም ሲሆን ደግሞ ከሶስት ካንድሎች ወደታች እየወረደ ያለ ሶስት ካንድል እንዳልኳችሁ የካንድሉ ከለር ኢዝና ማተር። ካንድል ከለሩ ማተር አያደርግም። ጥቁር ሆነ ነጭ ሆነ ቤሪሽ ሆነ ቡሊሽ ሆነ ካንድል ከለሩ ማተር አያደርግም። ስለ ካንድሉ አትጨነቁ። ጀስት እናንተ ጋፑን ብቻ በሶስት ካንድል መካከል ያለችው ጋፑን ብቻ ነው ከመጀመሪያው ካንድል ሎው እና ከሶስተኛው ካንድል ሃይ መሀል ያለውን ጋፕ ብቻ ነው ፊል የምታደርጉት። ዳውን ትሬንድ ከሆነ ደግሞ ማርኬቱ ለምሳሌ እንደዚህ እያለ እየመጣ ያለ ማርኬት ከሆነ ዳውን ትሬንድ ሲሆን ምንድነው ኤክስፔክት የምናደርገው? እንደዚህ ሎው ብሬክ ካደረገልን በኋላ ችኛዋ ኢምባላንስ ላይ ሲመለስ ወይም ነው ፌር ቫልዩ ጋፕ ላይ ሲመለስ ኢንትሪ ገብተን ኢንዲስ ኮንቴክስት ሴል እንይዛለን ማለት ነው። ከዚህ ኢንትሪ ሴል እንድንገባ ይጠቅሙናል ኢምባላንሶችን። በእንደዚህ አይነት አይዲያዎች ደግሞ መጠቀም እንችላለን። ፌር ቫልዩ ጋፕ በአጭሩ ይሄንን ይመስላል። በዚህ አይነት ኮንሴፕት ፌር ቫልዩ ጋፕን እንዴት ትሬድ እንደምናደርግ በቻርት ደግሞ አሳያቸዋለሁ። ቻርት ላይ ሜቲጌትድ እና አንሜቲጌትድ የምንላቸው ፌር ቫልዩ ጋፖች ምን አይነት እንደሆኑ አይዲያውን የማሳያቸው ይሆናል። አሁን ያለሁት የጎልድ 4 አወር ቻርት ላይ ነው። 4 አወር ላይ ያለውን ቪው ደግሞ አሳያቸዋለሁ ማለት ነው። አንድ ማርኬት እዚህ ጋር እንደምትመለከቱት ኢምባላንስ ፈጠረ የምንለው ቀደም እንደነገርኳችሁ ቤሪሽ እና ቡሊሽ ኢምባላንሶችን መፍጠር የሚችለው አንድ ማርኬት ምን ሲሆን ነው? ጋፕ ሲኖረው ነው። ከሶስት ካንድሎች መካከል አንዱ ላይ ጋፕ ሲሆን ወይም ደግሞ የሁለተኛው ካንድል መሀል ያለው ካንድል ላይ ጋፕ ሲኖር ቫሊድ የሆነ ፌር ቫልዩ ጋፕ ተፈጠረ እንላለን ብያቸዋል አይደለ? ያ ጋፕ እንዴት ነው በነዛ ጋፖች በመጠቀም ትሬድ የምንገባው የሚለውን ነገር ደግሞ በአጭሩ እዚህ ጋር ነኝ። አሁን ለምሳሌ እዚች ጋር በጣም ትንሽዬ ማትታያችሁ ፌር ቫልዩ ጋፕ አለች አይደለ? እዛ ጋር ማለች ግን አሳያችኋለሁ። ከዛ በፊት እችኛዋ አለች አይደለ? ዩሲ እችኛዋ የኛ ምንድነች? ቫሊድ ኢምባላንሳችን ነች። ዙም ላድርግላችሁ በደንብ እንዲታያችሁ። አይ ቲንክ ሌላዎችም አሉ፣ እነሱንም እናያለን። እዚህ ጋር ምን አለን? ቫሊድ የሆነ ምንድን ያለን
ኢምባላንስን ያለን ከሱ በፊት ማርኬት ምን አድርጎልናል? ሊኩዲቲ አስወጥቶልናል። እዚህ ጋር እንደምትመለከቱት ይሄኛው ሊኩዲቲ አስወጥቶልናል። ሶ ሊኩዲቲ ስዊፕ ልንለው እንችላለን ኦር ሳምቲንግ ብቻ የሆነ ነገር እንለዋለን እሱን ነገር። ከዛ በኋላ ምን አለን? ዊ ሃቭ ኢምባላንስ። ሶ ሎወር ታይም ፍሬም ላይ ሞል ነገሩን ላሳያችሁ ይችላለሁ። አሁንም ደግሞ እዚህ ሃየር ታይም ፍሬም ላይ ቼክ አድርገን እንወርዳለን። እዚህ ጋር ምን አለችን? 3 ካንድሎች አሉ። ከለር ማተር ያደረግም ቅድም ብያቸዋለሁ። የመጀመሪያው ካንድል ቤሪሽ ነበረ፣ ሁለተኛው ቡሊሽ፣ ሶስተኛው ቡሊሽ አለ። በዛ መሀል በሶስቱ ካንድል መሀል ምን አለ? ኢምባላንስ አለ። ያ ኢምባላንሳችን ምን አይነት ኢምባላንስ ነው? ቫሊድ የሆነ ኢምባላንስ ነው። ዋንስ ፕራይስ ወደሱ ሲመለስ ባይ መግባት እንችላለን ማለት ነው። ከዛ ኢምባላንስ ላይ ባይ እንደዚህ መግባት እንችላለን። ብዙም ከባድ ኮንሴፕት አይደለም። ስለ ኢምባላንስ ብዙም አትጨነቁ። ኦሬዲም ደግሞ ታውቁታላችሁ ብዙዎቻችሁ ብዬ ኤክስፔክት አደርጋለሁ። ለምንድን የማይወርደኝ ነገር እንደዚህ አድርጋችሁ ትሬድ መግባት ትችላላችሁ። የመጀመሪያው ኢምባላንስ ትሬድ ይሄንን ይመስላል። በመሀል ደግሞ ትሬዶች እንዴት አድ እንደምታደርጉ ሳሳያችሁ ይኸው እዚህ ጋር 3 ካንድል ክሬት ሆኗል። በሱ መሀል ምን አለ? ጋፕ አለ። ዩሲ ጋፕ አለ። ኢቨን ዶ ይሄ ራሱ ቢያመልጣችሁ፣ የመጀመሪያው ትሬድ ራሱ ቢያመልጣችሁ፣ ቀጣዩ ጋፕ ሲፈጠር ደግሞ ያ ጋፕ የመጀመሪያው ላይ ታፕ ሲያደርገው ዋንስ እዛ ላይ ደግሞ መታችሁ እንደዚህ ትሬድ ገብታችሁ ደግሞ እንደገና ሌላ ሴታፕ ባይ መያዝ ትችላላችሁ። ኢቨን ዶ ደግሞ እሱን ካመለጣችሁ ደግሞ ወደ ላይ መታችሁ እዚህ ጋር እንደምትመለከቱት ችኛውም ኢምባላንሳችን ነች። ዋንስ ፕራይስ ወደሱ ሲመለስ እንደገና ደግሞ ከዛ ላይ ደግሞ እንደገና ባይ ገብታችሁ የምታተርፉባቸው ሜትዶች አሉ። ይህን ስላችሁ ጀስት ኢምባላንስ ባያችሁ ቁጥር ትሬድ ግቡ እያልኳቸው አይደለም። በጣም ሪስክ ነው። የምታያቸው ኤክስትራ የሆኑ ነገሮች አሉ። አሁን ግን ኢምባላንስ አይደንቲፊኬሽንን እስካየን እስከሆነ ድረስ እሱን ነው ቼክ የምናደርገው ማለት ነው። ይሄኛው ኢምባላንስ ነው። ኦኬ እዚህ ጋር ምን አድርጎልናል? ፕራይስ እዚህ ጋር ኢምባላንስ ፈጥሮልናል። ሜቢ ማርኬቱ በዚህኛው በኩል ወደዛ ከተመለሰ እስቲ ተመልሷል። ግን ምን አድርጎታል? ኦልሬዲ ፉሊ ፊልድ አድርጎታል። ይሄኛውንም ፌር ቫልዩ ጋፕ እንጠቀመዋለን። በዚህ አጋጣሚ እንደዚህ ፉሊ የተወሰዱ ፌር ቫልዩ ጋፖችንም እንጠቀመዋለን። ለምን? ከዛ ፌር ቫልዩ ጋፕ በላይ ምን አለ? ፖይንት ኦፍ ኢንትረስት አለን። ሌላ የምንፈልጋቸው ስማርት መኒ ትሬደሮች የምንፈልጋቸው ፖይንት ኦፍ ኢንትረስት አለ። አሁን ለምሳሌ ይሄኛው ኦርደር ብሎክ ያው ሞስት ፕሮባብሊ ይሄኛው ኢምባላንስ ትራፕ ነው። ትራፕን ያደረጋቸው እዚህ ጋር የነበሩ ትሬደሮችን ምንድን ያደረጋቸው? ትራፕን ያደረጋቸው አይደል? አክቹዋሊ እዚህ ጋር ላምጣላችሁና ኤኒዌይስ ኮንሴፕት አላብዛባችሁ። ኢምባላንስን ባጭሩ እያየን ስለሆነ ኢምባላንስ ይሄው እዚህ የምትመለከቱት ኦልሶ አና ኢምባላንስ፣ ይሄኛውንም ኢምባላንስ ማለት እንችላለን። በጣም ቻርቱ ሰፋባችሁ ሶስቱ ላጥብላችሁ። ኦኬ ወርታችን ስንመጣ ይሄው ቺኛውም ኢምባላንሳችን ነች። በ3 ካንድሎች የሚፈጠር ኢምባላንስ ነው፣ ጋፕ ነው። ኢንትሪ እንዴት እንደምትጠቀሙት ወደ ኢንትሪ ሞዴል ስትገቡ ደግሞ ዲፕሊ ያሳያችኋል። የቀደሙ ያው ትንሽ ሪስክ ስላለው ሪስኩን ቀንሳችሁ ኢምባላንስ እንዴት መጠቀም እንደምትችሉ አሳያችኋለሁ። እዚህ ጋር ሞስት ፕሮባብሊ በኒውስ ነው እንደዚህ አይነት ጋፖች የሚፈጠሩት። ዩሲ እዚህ ጋር የተፈጠረው ትልቁ ጋፕ በኒውስ ነው። እንደዚህ አይነት ጋፖች ብዙ ጊዜ የሚፈጠሩት ወደዛ ጋፕ ዋንስ ሲመጣ ዩሲ ኢንትሪ ትገባላችሁ። ወደዛ ጋፕ ልክ እንደመጣ ኢንትሪ ትገባላችሁ። ከዛ በኋላ ኤስኤላችሁ ከዛ በታች ነው የሚሆነው። ኦልዌይስ ከፌር ቫልዩ ጋፑ ከጋፑ በታች ነው የሚሆነው። ቱ ቢ ሴፍ ማለት ነው፣ ሴፍ እንድትሆኑ ከዛ ጋፕ በታች ታደርጋላችሁ። ደን ታርጌት የምታደርጉት ሊኩዲቲ ታርጌት አድርጋችሁ ትሬድ ሆልድ ማድረግ ትችላላችሁ ማለት ነው። እስከዚህኛውም ሊሆን ይችላል ኦር ሰምቲንግ ብቻ እናንተ የምትፈልጉትን ኤሪያ ድረስ ታርጌት አድርጋችሁ ትሬድ መግባት ትችላላችሁ ማለት ነው። አሁን ለምሳሌ ይሄኛውን ታርጌት ብታደርጉ እዚህ ጋር ያለውን ሀይ ታርጌት ብታደርጉ ትሬድ ገብታችሁ ፕሮፊት ሜክ ማድረግ ትችላላችሁ። ቀጣዩ ደግሞ ከሱ በኋላም አንድ ኢምባላንስ አለኝ። እዚህ ጋር ሌላ ኢምባላንስም አለን። ከዚህኛው እንውጣና እዚህ ጋርም የምትመለከቱት ኢምባላንስ ነው። እዛ ጋርም ደግሞ ትሬድ ማርኬቱ ዋንስ እንደመጣላችሁ እዛ ጋር ኢንትሪ ሴት አድርጋችሁ ደግሞ ይሄንን የሚያክል ፒፕስም ሜክታር ማድረግ ትችላላችሁ። ከዛ በኋላም ደግሞ እዚህ ጋር ብዙ እዚህ ጋር እንደምትመለከቱት ከሱ በኋላ እዚህ ጋር ምን ተፈጥሯል? አንድ ጋፕ እንደገና ተፈጥሯል። እሱ ጋፕ ልክ ክሬትድ እንደሆነ አሁንም ባይ መግባት ትችላላችሁ። ከዛ ጋር ይሄ ኢምባላንስ ነው፣ እሱም ቫሊድ ኢምባላንስ ነው። እሱን ሜክ ካደረጋችሁ በኋላ ደግሞ እሱንም ወደ ጎን ጎትታችሁት እንደገና ደግሞ እዚህ ጋር ምን አለ? እዚህ ጋር ቫሊድ የሆነ ኢምባላንስ አለ። እዛ ጋር ማርኬቱ ሲመጣ ደግሞ እንደገና ባይ የገባችሁ ማርኬቱን እንደምትመለከቱት በእንደዚህ አይነት መልኩ በኢምባላንስ ብቻ እዚህ ጋር የምትሰሩትን ፕሮፊት ራሱ ኮንሲደር ማድረግ ትችላላችሁ። ኢምባላንስ ኮንሴፕትን በመጠቀም ወይም ደግሞ ፌር ቫልዩ ጋፕን ትሬድ በማድረግ ብቻ ማለት ነው። በጣም ሂውጅ የሆነ ዊን ነው ይሄ። በፌር ቫልዩ ጋፕ ብቻ ይሄንን የሚያክል ዊን ስትሰሩ ኢማጂን እንግዲህ ፌር ቫልዩ ጋፕ ለው ስቶፕ ሎሳችሁን እያደረጋችሁ ዩሲ ማርኬቱ ይቀጥላል። ከዚህ በላይ ብዙ ጋፖች አሉ። ጀስት የእናንተን ታይም ኢንቨስት ላለማድረግ እናንተም ገብታችሁ ኤክሰርሳይዝ እንድታደረጉ ስለምፈልግ ለእናንተ ተውላችኋለሁ። ከፈለጋችሁ ደግሞ ይኸው እዚህ ጋም ደግሞ ዩሲ እዚህ ጋም የነበረውን ጋፕ ማርኬቱ ምን አደረገ? ይኸው
ነካው። ከዛ በኋላ ምን አደረገ? ወጣ ማለት ነው ማርኬቱ። እዚህ ጋም ጋፕ ነበር የወጣው፣ እዚህ ጋም በጋፕ ነው የወጣው፣ እዚህ ጋም ደግሞ በጋፕ ነው የወጣው። ብቻ ይሄኛው 1 2 3 4 ትሬዶችን በአንዴ ሜክ ማድረግ ትችላላችሁ። ከዚህ ትሬድ የምታገኙትን ሪተርን እንግዲህ ኤክስፔክት ማድረግ ነው። በአጭሩ ኢምባላንስ ኮንሴፕት ይህንን ይመስላል። ኦኬ ሚቲጌትድ ኢምባላንስ የምንላቸው ደግሞ ፕራይሱ የነካበት ወይም ደግሞ ሚቲጌትድ ያደረገበት ሌቭልን ሚቲጌትድ ኢምባላንስ እንላለን። እሱም በኤግዛምፕል ላሳያችሁ፣ በቻርት ከማሳያችሁ ይልቅ ሞር ስለማንጠቀማቸው ዋጋ የላቸውም ማለት እችላለሁ። ሚቲጌትድ ኢምባላንስ የምንላቸው ለምሳሌ 3 ካንድል እንደዚህ ተፈጠረ እንበል። በዊክ ነው ጌሙ። ዋንስ ፕራይስ መጥቶ ሲነካው እና ከመንካቱ በፊት ደግሞ እኛ ኦልሬዲ እንደ ኢምባላንስ ኮንሲደር እያደረግን ነው ብለን ኤክስፔክት ስለምናደርጋቸው አለ። አሁን ለምሳሌ ይሄኛው ካንድል ዊኩ እንደዚህ ነው እንበልና ዊኩን ችኛዋ ዊኩ ነች እንበልና ኮንሲደር ችኛዋን ዊኩ እንደሆነች አስቡ። ከዛ በኋላ ቀጣዩ ካንድል ምናደረገ መጥቶ ከዛች ዊኩ በላይ ነው ዊኩን አድርጎ ከዛ በኋላ ወደ ታች ሄዶ ነው ክሎዝ ያደረገው እንበል። ኢንዲስ ጌም በዚህኛው ፖይንት ላይ ይሄኛው ኢምባላንሳችን ምንድን ነው? ሚቲጌትድ የሆነ ኢምባላንስ ነው። ይሄው ጋፕ ምንም ጋፕ የለውም። ይሄኛው በዛ ሰዓት የነበረ ኢምባላንስ ሊመስለን ይችላል ይሄኛው ካንድል ከመፈጠሩ በፊት። ነገር ግን ያ ካንድል ከተፈጠረ በኋላ ኦልሬዲ ሚቲጌትድ ስለሚሆን ዲስ ኢዝ ሚቲጌትድ ኢምባላንስ ማለት ነው። ምናልባት ይሄኛውን እንደ ጋፕ ምናምን ልታዩት ትችላላችሁ። ዊክ ከቨር ስላደረገው እስከዚህኛው ዊክ ከቨር ስላደረገው እንደ ኢምባላንስ ኤክስፔክት ያደርጋሉ፣ ይሸወዳሉ። ኢትስ ናት ቫሊድ ኢምባላንስ ኦር ኤፍቪጂ ኢትስ ኦልሬዲ ሚቲጌትድ ማለት ነው። ሁለተኛው ሚቲጌትድ የምንለው ኮንሴፕት ደግሞ ምንድን ነው? እዚህ ጋር አሁን ለምሳሌ ቫሊድ የሆነ እንትን ከተፈጠረ ቫሊድ የሆነ ፌር ቫሊዩ ጋፕ ከተፈጠረ ችኛዋን ጀስት አጥብቤ ላሳያችሁ። እዚህ ጋር ምን አለን? ዊ ሃቭ ቫሊድ የሆነ ኢምባላንስ አለ ወይም ደግሞ ቫሊድ የሆነ ፌር ቫሊዩ ጋፕ አለን እዚኛው ፖይንት ላይ። ወደዚህኛው ፖይንት ፕራይስ ተመልሶ ሲመጣ እንደዚህ መጣ እንበል ማለት ተመልሶ መጥቶ አንዴ ነካው። ከዛ በኋላ ሁለተኛ ሲነካ ኦፍኮርስ ትሬድ እንገባለን። ግን ኦልሬዲ ሚቲጌትድ የሆነ መጀመሪያ የተነካ ነው፣ ግን ፉሊ ሚቲጌትድ አልሆነ፣ ሃፍ ሚቲጌትድ የሆነ ነው፣ ግን ኦልሬዲ ተነክቷል። ይሄኛውን ሚቲጌትድ ፌር ቫሊዩ ጋፕ ወይም ደግሞ አንዴ የተነካ ፌር ቫሊዩ ጋፕ እንላለን። ኦር ደግሞ ፉሊ ሚቲጌትድ ሲሆን ደግሞ ማርኬቱ ሄዶ ፉሊ ከወሰደው ያንን ኦርደር ብሎክ ኢምባላንስ ሚቲጌትድ የሆነ ኢምባላንስ ነው እንላለን ማለት ነው። በዚህ ኮንሴፕት ኢምባላንስን ትሬድ ማድረግ ትችላላችሁ። በጣም ቀላል ኮንሴፕት ነው። እየገባችሁ ኤክሰርሳይዝ አድርጉ። ሚቲጌትድ፣ አንሚቲጌትድ እና ቫሊድ እና ኢንቫሊድ የሆኑ ፌር ቫሊዩ ጋፖችን በእንደዚህ አይነት ጌም ኮንሲደር ማድረግ ትችላላችሁ ማለት ነው። ይህንን ይመስላል። በቀጣይ ስለ ኦርደር ፍሎ እና ስለ ኦርደር ብሎክ እናያለን። ቴንክ ዩ